ሰላም ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በድጋሚ በሰላም መጣችሁ። እንግዲህ ለዛሬ ይዤላችሁ የቀረብኩ ቪዲዮ በአራተኛ ክፍል እንግሊዘኛ መጽሐፍ ላይ አንድ ያገኘሁት ነገር አለ። ይኸው ምንድነው? ዴፊኒት አርቲክል ዘ የሚለው ቃል ለአራተኛ ክፍል ተማሪዎች መሰጠቱ ተገቢ ነው ወይስ አይደለም? ከነሱ የክፍል ደረጃቸው ጋር አብሮ ይሄዳል ወይስ አይሄድም? የሚሉትን በዚህ ቪዲዮ የምናይ ይሆናል። መጨረሻም መልስ የምታገኙበት ቪዲዮ ይሆናል ማለት ነው። እንግዲህ ዴፊኒት አርቲክል ለመረዳት በመጀመሪያ ኢንዴፊኒት አርቲክልን እና አንን መማርና ማወቅ አለባቸው። እንደሚታወቀው እንግሊዘኛ ትምህርት በአንደኛ ደረጃ ሲሰጥ ከቀላል ወደ ከባድ ወይም ደግሞ ከቀላል ወደ ውስብስብ የሚለውን ተከትሎ መሄድ ያለበት ጉዳይ ነው። ስለዚህ ቅድሚያ ዴፊኒት አርቲክል ዘ ከማወቃቸው በፊት ኢንዴፊኒት አርቲክል እና አንን የሚያውቁበት የክፍል ደረጃ ነው። ወይም ደግሞ በሌላ አገላለጽ ማወቅ የሚገባቸው በዚህ እድሜ ክልል እና አንን የነዚህን ልዩነት በደንብ ካወቁ በኋላ ነው ወደ ዴፊኒት አርቲክል መግባት ያለባቸው። ስለዚህ ሁል ጊዜ እንደምለው የአራተኛ ክፍል ተማሪዎች እድሜያቸው ከ9 እስከ 10 ናቸው። በመሆኑም እነዚህ ልጆች ከቀላል ተነስተው ከቀደመው የእውቀት ደረጃቸው በመረዳት ወደ ቀጣዩ ቃላቶችን አወቃቀርና አጠቃቀም ከነሱ አይምሮ ወይም እድሜያቸው ጋር ሊስማማ የሚችል መሆን አለበት። ቅድሚያ ኢንዴፊኒት አርቲክል ኮንቴክስቱ መረዳት ይኖርባቸዋል። ኢንዴፊኒት አርቲክል ኮንቴክስቶቹና ቃላቶችን ካለዩ በምንም ተአምር በዚህ የክፍል ደረጃ እነዚህን የሚለዩበት ነው እንጂ ዴፊኒት አርቲክል ዘ የሚሰጥበት የክፍል ደረጃም አይደለም። የሚያውቁበት እድሜያቸውም ያስተሳሰብ ክህሎታቸውም አይምሯቸውም ሊረዳው አይችልም። ስለዚህ ቅድሚያ መማር ባለባቸው እድሜ ክልል መማር ያለባቸውን የክፍል ደረጃ ላይ ማወቅ ይኖርባቸዋል። ይሄ ለምን እንዳይሰጡ ሆነ? አራተኛ ክፍል ላይ አንደኛ ኮንቴክስቱ መረዳት በጣም አስቸጋሪ ነው። ከኢንዴፊኒት አርቲክል ጋር ተያያዥነት ስላለው እነሱን ለይተው ወደዚህ ሲመጡ ኮንቴክስቱ መለየት አንዱ ራሱን የቻለ ነው። እንዲሁም ደግሞ በአረፍተ ነገር ውስጥ ያለው አጠቃቀም አወቃቀር ከእድሜያቸው ጋር የሚሄድ ስለሆነ እነዚህን ማወቅ አለባቸው። በተጨማሪ በአረፍተ ነገር ልዩነት ሊኖር ስለሚችል አሁንም ይሄ ዴፊኒት አርቲክል ዘ ለነሱ በጣም የሚከብዳቸውና ካስተሳሰባቸው ከአይምሯቸው በላይ ነው። ስለዚህ በአጠቃላይ ለአራተኛ ክፍል ተማሪዎች ከቀላል ወደ ከባድ የሚሉትን ኤና አንን ማወቅና መማር ያለባቸው የክፍል ደረጃ አራተኛ ክፍል ነው። ነገር ግን ከነዚህ ባሻገር ዴፊኒት አርቲክል ዘ ለነዚህ አራተኛ ክፍል ተማሪዎች ቢሰጡ ከየትኛው ነው የሚነሱት? ለየትኛው ነው የሚረዱት? ምኑን ነው የሚረዱት የሚለው ትንሽ የሚያወዛግባቸው ነገር ይሆናልና እነዚህ የአራተኛ ክፍል ተማሪዎች ጥርት ያለ እድሜያቸውን መሰረት ያደረገ ኢንዴፊኒት አርቲክል እና አን የሚለዩበት ከአጠቃቀማቸው ጋር የሚለዩበት የክፍል ደረጃ ስለሆነ ዴፊኒት አርቲክል ለአራተኛ ክፍል ተማሪዎች ባይሰጥ እንዲሁም ደግሞ መጽሐፉ ተፈትሾ ቢቀየር የሚል ሐሳብ አለ። እንግዲህ በዚህ ቪዲዮ ላይ ልሰጡ ከወደዳችሁት ላይክ አድርጉ፣ ኮሜንት እንዲሁም ደግሞ አስተያየት መስጠት ትችላላችሁ። በቀጣይ በአስደናቂ ቪዲዮ እስከምንገናኝ ድረስ ለዛሬ ያስኩላችሁ ቪዲዮ እነዚህ ነው። አመሰግናለሁ።